አሁን ባለንበት ወር ማለትም በሜይ አሊያም ደግሞ በጁን 2026 የትኛው ስልክ ነው የሚወጣው? በጉጉት የሚጠበቀው ስልክ ከጀርባ የምትመለከቱ ስልክ ነው ማለት ነው። እንደምትመለከቱት A37 A57 አይደለም፣ ጋላክሲ A27 5G ነው ማለት ነው። እርሊ ዘግየት ብሎ ነው ሊወጣ የታሰበው። ምን አዳዲስ ነገሮች አሉት የሚለውን ስንመለከት ለኔ ትኩረትን የወሰዱት ሁለት አዳዲስ ነገሮች አሉት። የመጀመሪያው ፕሮሰሰሩ ነው። ሁለተኛው ደግሞ የስክሪን ሳይዝ ወይም ደግሞ የሚጠቀመው ፉል ኖቹ ማለት ነው። እንደምትመለከቱት ጋላክሲ A26 እንዲሁም A25 A24 ላይ የወተር ድሮፕ ነበር ይጠቀሙ የነበረው ማለት ነው። ልክ እንደ ሌሎች A15 A16 ያሉት የካሜራ ከታውት ነበር ኖቹ የሚጠቀሙ። አሁን ግን the wall punch display ነው የሚጠቀሙ ማለት ነው። that means ጋላክሲ A57 እና A37 ላይ ያለው የካሜራ ከታውት ነው የምታገኙት ማለት። ስለዚህ ስልኩን ስትይዙት ሞር ፕሪሚየም የሆነ ስሜት ነው የሚሰማችሁ። ልክ ጋላክሲ A57 እንዲሁም A26 ምናምን የያዛችሁ አይነት ስሜት ነው የሚሰማችሁ ማለት ነው። ይሄኛውን ቼንጅ አድርገውታል። ሌላው ነገር ተመሳሳይ ነው። 6.7 ኢንች ሱፐር አሞሌድ ዲስፕሌይ ነው ያለው ማለት ነው። እንዲሁም ሌሎች ፊቸራቸውን ስንመለከት እንግዲህ ፕሮሰሰሩን ስንመለከት የኳልከም ስናፕድራገን 6 ጀን 3 የተገጠመለት ኦክታ ኮር የተገጠመለት ማለት ነው። ዳት ሚንስ በጣም ወይ ፈጣን የሆነ ስልክ ነው ማለት ነው። ቀድሞ ከነበሩት ጋላክሲ A26 እና A25 መካከል በጣም ፈጣኑ ተብሎ የሚጠበቅ ነው። እንዳልኳችሁ እንግዲህ 120 Hz ሪፍሬሽ ሬት ነው ያለው። ስቶሬጁን ስንመለከት በሁለት አይነት የራም አማራጭ አለው፣ በ6 እና በ8 ጂቢ ራም እንዲሁም በ128 እና በ256 ጂቢ ስቶሬጅ ይኖረዋል ማለት ነው። ካሜራዎቹም ተመሳሳይ ናቸው። ከኋላ በኩል 3 ካሜራዎች ነው ያሉት፣ 50 ሜጋፒክሰል ሜይን ካሜራ፣ 8 ሜጋፒክሰል እና 2 ሜጋፒክሰል ደግሞ ማክሮ ካሜራ ነው። ስለዚህ ጥሩ ካሜራ ይቀርጻሉ ተብሎ የሚጠበቁ ናቸው። ፍሮንት ካሜራውን ስንመለከት አምና ሹር 12 ወይ 13 ሜጋፒክሰል ይኖራል ተብሎ የሚጠበቅ ነው ማለት ነው። እርሊ በቅርቡ ይለቀቃል ተብሎ ይጠበቃል። ማለትም አሁን ባለንበት ሜይ ማለት ወይም ደግሞ በጁን ወር ላይ ይለቀቃል ተብሎ የሚጠበቅ ነው ማለት ነው። ፕራይስ ሬንጁም ኦልሞስት በጀት ኦር ሃፍ ሚድ ሬንጅ የሚባል ነው ማለት ነው። ዋጋው ደግሞ ሲወጣ የምናየው ይሆናል። ሲወጣ ኦፊሻሊ ትሬለሩንም የምናየው ይሆናል። ጠብቁኝ። እስከዛ ሰብስክራይብ አድርጉ። መቻችሁ